እናመሰግናለን። እንደ ኃላፊ ትልቅ ሰው እንኳን የኔ አዲሶች የሚቆጠር ሰው ለመምራት ነውና ቤዛ እጅግ በጣም አድርገን እናመሰግናለን። ትልቆች እየገቡ ነው። ሞራል በፊት አውራሪነት እየመራ የሚገኘው ውዱ ታታሪ በማን የሚመረቁ የገባሮች ሞራል በሴት በፊት አውራሪነት የሚመራው ግሩፕ ጎንደር ከተማ አስተዳደር ኢንተርናሽናል ቴኳንዶ ተወካይ የሆኑ ክቡራን የጎንደር ከተማ ወጣትና ስፖርት የአየር ጤና አጠቃላይ አንደኛ ደረጃ ትምህርት ቤት ኃላፊ የእውቀት በር አጠቃላይ አንደኛ ደረጃ ትምህርት ቤት ኃላፊ ያዘዘው ተክለ ሃይማኖት አጠቃላይ አንደኛ ደረጃ ትምህርት ቤት ኃላፊ የደብረ በረከት ቅዱስ ሚካኤል አጸደ ሕፃናት ትምህርት ቤት ኃላፊ እና የተከበራችሁ የተመራቂ ቤተሰቦች እንዲሁም ጥሪ የተደረገላችሁ ውድ እንግዶቻችን እና የስምንተኛ ዙር ተመራቂ ተማሪዎች እንኳን ደህና መጣችሁ። እንኳን እያልኩ የዕለቱን የመክፈቻ ንግግር የሚያደርጉልን አቶ ኤርሚያስ የጎንደር ከተማ ስፖርት ጽሕፈት ቤት የአይቲኤፍ ተወካይ ወደ መድረክ በሞራል ያው ሳንዘጋጅበት ነው በድንገት የተጠራና እሑድና ቅዳሜ እንዲህ ብሎ ወጣቶችን ህፃናት እንደማየት በጣም የሚያስደስት ነገር የለም። ወላጆችም እንደዚህ ተቀምጣችሁ ልጆቻችሁ ስታስመርቁ ልጆቹም እንደዚህ የሰሩበትን ፍሬ ለማየት ዛሬ ሁላችንም ተገናኝተናል። ኢንተርናሽናል ቴኳንዶ ለስምንተኛ ዙር ያሰለጠናቸው ስፖርተኞች ለመረቁ ሁላችንም እዚህ ስለተገኘን እንኳን አደረሰን ማለት ፈልጋለሁ። ተመራቂዎችም እንኳን ደስ አላችሁ። በወጣትና ስፖርት ጽሕፈት ቤት ስም እንኳን አደረሳችሁ ማለት ፈልጋለሁ። አመሰግናለሁ። እጅግ በጣም አድርገን እናመሰግናለን። እስኪ በሞራል ሸኝ ድጋሚ
እናመሰግናለን። አቶ ኤርሚያስ የጎንደር ከተማ ስፖርት ጽሕፈት ቤት የአይቲኤፍ ኢንተርናሽናል ቴኳንዶ ፌዴሬሽን ተወካይ እጅግ በጣም አድርገን እናመሰግናለን። በመቀጠል ትልቅ ድግስ የምርቃት አዘጋጅ የሆኑትን ዶ ኢንተርናሽናል ቴኳንዶ ማሰልጠኛ ማዕከል ለ8ኛ ዙር ተመራቂ ተማሪዎች ይዞልን ይቀርባል። በዚህ መሰረት ፕሮግራሙ ካሁን በኋላ የተከፈተ መሆኑን አበስራለሁ። እስቲ ለመታደም ዝግጁ ናችሁ? እናመሰግናለን።